በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በካናዳ ሀገረ ስብከት በጎልፍ ኦንታሪዮ ስቴት ላይ የምንገኝ እኛ የደብረ ድራስ ቅዱስ ጊዮርጊስ ቤተክርስቲያን አገልጋይ ስለሆነንም ቤተክርስቲያናችን ከተመሰረተ 17 ዓመት አስቆጥሯል። ነገር ግን በአካባቢው ያሉ ምዕመናን አነስተኛ በመሆናቸው የራሳችን ቤተክርስቲያን ሳይኖረን እነሆ በኪራይ 17 ዓመት አስቆጠር። በዚሁም እግዚአብሔርን እያመለክን ሕፃናትን ክርስትና እንዲነሱ የሥላሴ ልጅነት እንዲያገኙ እያደረግን ቆይተናል። ሐዘንተኞቹንም በማጽናናት በስደት ዓለም የሚኖረውን ምዕመን በመደገፍ እንደዚሁም ደግሞ የሚያስፈልገውን ነገር ስናከናውን ቆየን። ነገር ግን አሁን በዚህች ዓመት ያከራዩን አከራዮቻችን ከ17 ዓመት ቆይታ በኋላ ቦታውን ልቀቁ፣ ለሌላ ስራ እንፈልገዋለን፣ እድሳት እናደርጋለን ብለውን በአሁኑ ሰዓት የሰማዕቱ ቅዱስ ጊዮርጊስ ታቦት እነሆ ማረፊያ አጥቶ በችግር ላይ እንገኛለን። በአካባቢው ያለ የገበያ ዋጋ ከፍተኛ በመሆኑ ሌላም ቦታ ፈልገን ማግኘት አልቻልንም። ይሄ እግዚአብሔርን የምናመሰግነው ምስጋናም በአሁኑ ሰዓት ሊቋረጥ ስለሆነ የተወደዳችሁ እግዚአብሔር ቤተሰቦች በዓለም ላይ የምትኖሩ ሰማዕቱ ቅዱስ ጊዮርጊስን የራሱ ቤት እንዲኖረውና እኛም እግዚአብሔርን እያመለክን በዚህ በስደት ዓለም ተጽናንተን እንድንኖር የበኩላችሁን ድጋፍ እንድታደርጉልን በሰማዕቱ ቅዱስ ጊዮርጊስ ስም አሳስባለሁኝ። እንግዲህ እግዚአብሔር አምላካችን ወዶና ፈቅዶ ደግሞ የራሳችን ቤተክርስቲያን ኖሮን በዚያን ሰዓት ደግሞ ለምስጋና አጥቼ እንደማመሰግናችሁ እግዚአብሔር አምላክ እንዳመሰግናችሁ የእግዚአብሔር አምላክ ቅዱስ ፈቃዱ ይሁንልን። እኛ ኖሮን ለማሻሻል አይደለም የምንጠይቀው ወይንም ደግሞ ጠቦን ለማስፋት አይደለም የምንፈልገው ቦታ አግኝተን ብቻ እግዚአብሔርን ማምለክ እንድንችል ስለሆነ እግዚአብሔር ቤተሰቦች በህሊናችሁ አሳድራችሁት ድጋፋችሁን እንድታደርጉልን በሰማዕቱ ቅዱስ ጊዮርጊስ ስም አሳስባለሁ። እግዚአብሔር ይስጥልኝ።